ሰላም እንዴት ናችሁ? ዛሬ ህይወቴን ሊቀየርልኝ የሚችል አንድ ሐሳብ አስቤያለሁ። ሐሳቡም የሚሆነው ራሴን ሙሉ ለሙሉ ወደማዬ ቀይሬ ከአባዬ የሚያስፈልገኝን ነገሮች እንጠይቅበታለን ማለት ነው። ኧረ ተው አንተ ልጅ፣ ይሄ ነገር ግን ይሆናል? ኧረ ይሳካል እማዬ መኝኝ እንዴ። ይሄ እኮ ቀላል ነገር እኮ ነው። አንቺ ብቻ እሺ በይኝ፣ እኔ ፊክስ አደርገዋለሁ። ይቅናህ እንግዲህ፣ ሌላ ምን እላለሁ? ሰላም እንዴት ናችሁ? ምን ባኮተን እንደው አንድ ሐሳብ ሲያሳስበኝ ነው ያለው። እንደው ቀኑን ሙሉ እንዲሁ ሲያሳስበኝ ነው ያለው። ይገርሞታል። ምንድነው ቆይ የሚያሳስብሽ? አንቺ ነጋ ጠባ ሁል ጊዜ ማሰብ። እንደው በዚህ ልጅ ጉዳይ ነው፣ በልጃችን ጉዳይ። ምን ሆንኩ ነው ደግሞ የሚለው እሱ? በጣም እያሳዘነኝ መጣ ብታዩ። ቀኑን ሙሉ እዚህ ቤት ነው ቁጭ ብሎ የሚውለው፣ ወይ ስራ የለው ወይ ምን የለው። ተው፣ በኋላ ግን አንድ ነገር ሆኖ ከምናዝን የሆነ ነገር አድርገን እንደው ነፍሳችንን ብትረካ ይሻላል። ካልሆነም ደግሞ ከዛ ከጓደኞች ተበዳድረህ ምናምን አንድ መኪና አነስተኛ መኪና ብገዛለት እየተንቀሳቀሰ ስራ ይሰራል። መኪና ለሱ። ሌላም ደግሞ እንትኑን ይስጡት። ይሄ ምንድነው? ወርቆትን ይስጡት። ልስጠው ወርቁን? ምንም የለንም በእርግጥ ግን ወርቋን ቢያንስ በቃ ወርቁን ይስጡት። በቃ ይስጡት። ምን ነው አንቺ ግን ዝም ብለሽ ለሱ ብቻ ተቆረቆርሽ? እኔ ባለፈው ስጭኝ ያልኩሽን ነገር እንዴት አደረግሽ? አረ በቃ እሱን ነው ተሰርቼ ነበር።